በዓለም ላይ ካሉ እጅግ በጣም ከሚታወቁ ሕንፃዎች አንዱ ይሄ ነው፣ የዓለት ጉላቱ። ግን እውነተኛ ታሪኩን አመጣጡን በእርግጥ እናውቃለን? እንግዲህ ዛሬ የምንመረምረው ይህንን ከባድ እና አስገራሚ ምስጢር ነው። እሺ፣ ጥያቄው በጣም ቀላል ይመስላል አይደል? የዓለት ጉላቱን የገነባው ማን ነው? ግን መልሱ እመኑኝ ከምናስበው በላይ በጣም የተወሳሰበ እና አሻሚ ሊሆን ይችላል። እስቲ አብረን ወደ ታሪኩ ጠለቅ ብለን እንዝለቅ። እንግዲህ እዚህ ላይ ነው ነገሩ የሚጀምረው። በአንድ በኩል ይፋዊውና በሰፊው የሚታወቀው ታሪክ አለ። በሌላ በኩል ደግሞ ከዚህ ታሪክ ጋር በጭራሽ ማይሄዱ በጣም አሳማኝ የሆኑ እንቆቅልሾች አሉ። ምርመራችን የሚጀምረው ከዚሁ ግጭት ነው፣ ከሁለቱም ማይገናጠሙ ታሪኮች መካከል። ፍንጮቹን በትክክል ለመረዳት መጀመሪያ ወደ ኋላ መመለስ አለብን፣ ብዙም ወደማይታወቅ ነገር ግን እጅግ በጣም ወሳኝ ወደሆነ የታሪክ ምዕራፍ ማለት ነው። ይሄ የጊዜ ሰሌዳ የሰባተኛውን ክፍለ ዘመን ውጥንቅጥ ለመረዳት በጣም ወሳኝ ነው። በተለይ ትኩረት የምንሰጠው ለአጭር ጊዜ በነበረው የአይሁድ ቁጥጥር ላይ ነው። ይቺ አጭር ጊዜ ለዛሬው ትንታኔያችን ማዕከላዊ ነጥብ ናት። በ614 ዓ.ም የአይሁድን ጦር የመሩት እነዚህ ሰዎች አንድ በጣም ግልጽ የሆነ ዓላማ ነበራቸው። ይህም ቤተ መቅደሱን መልሶ መገንባት ነበር። ይህ ዝም ብሎ ምኞት አልነበረም፣ በግልጽ የተቀመጠ ተልዕኮ ነበር። ይህ በጣም ወሳኝ ነጥብ ነው። በቦታው ላይ የአይሁድ አምልኮ እንደገና መጀመሩ የሚያመላክት የመጀመሪያ ማስረጃ ነው። ይህ ድርጊት ደግሞ ከተነሱበት ዓላማ ጋር በቀጥታ የተገናኘ ነበር። ለዘመናት የቆየው ቤተ መቅደሱን መልሶ የማቋቋም ህልሟቸው እውን መሆን የጀመረበት ቅጽበት ነበር። እሺ፣ አሁን ከታሪክ መዛግብት ወጥተን ወደ አካላዊ ማስረጃዎች እንሸጋገር። በራሱ በህንፃው ላይ ምን አይነት ፍንጮች እናገኛለን? እንግዲህ የምስጢሩ እምብርት እዚህ ጋ ነው። የሥነ ህንፃው አለመጣጣም። ህንፃው ባለ 8 ጎን ቅርጽ ያለው መሆኑ ከተገነባበት ከእስላማዊው ዘመን የሥነ ህንፃ ስልት ጋር በጭራሽ አይሄድም። ታዲያ ለምን በዚህ መልኩ ተሰራ? ጥያቄው ይሄ ነው። ይህን ንጽጽር የህንፃውን ንድፍ ከባይዛንታይን አብያተ ክርስቲያናት ጋር ያለውን አስገራሚ ተመሳሳይነት በግልጽ ያሳየናል። የዚህ አይነት ንድፍ ዋና ዓላማ ደግሞ አንድ ነበር፣ ትኩረትን ወደ ማዕከሉ ወደ ቅዱሱ ስፍራ ለመሳብ። እዚህ ላይ ደግሞ ሌላ የአርኪኦሎጂ ፍንጭ እናገኛለን። ስፖሊያ ይሉታል። ይህ ማለት ምን ማለት ነው? ግንበኞቹ አዲስ የግንባታ ቁሳቁሶችን ከማዘጋጀት ይልቅ በአቅራቢያቸው የነበሩ የቆዩ ህንፃዎችን አፍርሰው ድንጋዮቹንና ዕቃዎቹን እንደገና ተጠቅመዋል ማለት ነው። ይሄ ቁጥር እንዲሁ የተቀመጠ አይደለም፣ አንድ ወሳኝ ክስተትን ያመለክታል። በ1927 ዓመት የሆነው ነገር አንድ ትልቅ የመሬት መንቀጥቀጥ ተከስቶ ነበር። ይሄም ብሪታንያውያን ምርመራ እንዲያደርጉ ምክንያት ሆነ። በዚሁ ምርመራ ወቅት በአል አክሳ መስጊድ አቅራቢያ የባይዛንታይን ዘመን የሆኑ ሞዛይኮች ተገኙ። ያው በቅርብ ጊዜ የተደረጉ የአርኪኦሎጂ ግኝቶች ደግሞ የቀድሞውን ታሪክ ሙሉ በሙሉ ይሞግታሉ። በተለይ የቤተ መቅደሱ ተራራ አፈር ማጥራት ፕሮጀክት ቦታው በባይዛንታይን ዘመን ባዶ የቆሻሻ መጣያ ነበር የሚለውን አስተሳሰብ ውድቅ ያደርጋል። በርካታ የዚያ ዘመን ቅርሶች ተገኝተዋል። ይህም በወቅቱ ንቁ እንቅስቃሴ እንደነበረ ነው የሚያሳየው። እሺ፣ ከአርኪኦሎጂ ወደ ጽሑፋዊ ማስረጃዎች እንለፍ። እነዚህ ጥንታዊ ጽሑፎች ለምስጢሩ የተወሰነ ብርሃን ሊፈንጥቁ ይችላሉ? ይህ ጥቅስ የመጣው ከ7ኛው መቶ ክፍለ ዘመን ነው። ረቢ አልአዛራ ሀካሊር ከሚባል የሃይማኖታዊ ቅኔ ገጣሚ ነው። በታዋቂው የካይሮ ገኔዛ የብራናዎች ክምችት ውስጥ የተገኘ ሲሆን በቤተ መቅደሱ ተራራ ላይ ግንባታ የተካሄደ እንደነበር የሚጠቁም የዘመኑ ጽሑፋዊ ማስረጃ ነው። አሶር የሚለው ቃል በወቅቱ ለፋርስ ግዛት እንደ ምሳሌያዊ ስም ያገለግል እንደነበር ልብ ይሏል። ይሄው ተመሳሳይ ታሪክ ሌላ ምንጭም እናገኛለን። በዚህ ጊዜ ከአይሁድ ወገን ካልሆነ ሰው የ7ኛው መቶ ክፍለ ዘመን አርመናዊው ጳጳስ ሰቤዎስም በጽሑፎቹ ላይ በፋርሳውያን ዘመን አይሁዶች ቤተ መቅደሱን እንደገና መገንባት እንደጀመሩ ይጠቅሳል። ይህ እንግዲህ የአይሁድን ዘገባ ከውጭ በኩል የሚያጠናክር ማስረጃ ነው።
እዚህ ላይ ደግሞ ሌላ አስገራሚ ምስጢር ሽፋን ይጨመራል። በራሱ በሕንፃው የውስና ጽሑፍ ላይ በጣም ግልጽ የሆነ የዘመን ስህተት አለ። ስሙና ቀኑ በጭራሽ አይዛመዱም። አል-ማእሙን የሚባለው ሰው ከኖረው ከ100 ዓመት በፊት ነው ሕንፃው ተገነባ ተባለው። እንዴት ሊሆን ቻለ? ሆን ተብሎ የተቀየረ ነገር ነው ወይስ ስህተት? እሺ፣ አሁን ደግሞ የክርክሩ አቅጣጫ ወደ አንድ ስያሜ ያመራል። አልአቅሳ ወደሚለው ስም እና ታሪካዊ አጠቃቀሙ። እንግዲያው አልአቅሳ የሚለው ስም መጀመሪያ ላይ ምንን ያመለክት ነበር? እንደምንመለከተው መልሱ ብዙዎቻችን የምናስበው ላይሆን ይችላል። ይሄ በ2005 የወጣ ይፋዊ የዮርዳኖስ የቱሪስት ካርታ ነው። በግልጽ እንደሚያሳየው በወቅቱ አልአቅሳ የሚለው ስም የሚያመለክተው መላውን ግቢ ሳይሆን በደቡብ በኩል ያለው መስጊድ ብቻ ነበር። መላው ግቢ አልሐረም አልሸሪፍ ወይም ሞሪያ ተራራ ተብሎ ይጠራ ነበር። ስለዚህ ንድፈ ሐሳቡ ምንድን ነው የሚለው የቦታው ስም ትርጉም ተለውጦ መላውን ተራራ እንዲያጠቃልል የተደረገው ከ1967ቱ የስድስቱ ቀን ጦርነት በኋላ ለፖለቲካዊ ምክንያቶች ነው ይላል። እንግዲህ እስካሁን ካየናቸው ፍንጮች በመነሳት የተገጣጠመውን አማራጭ ትርክት ለማየት ወደ ማጠቃለያው እየተጓዝን ነው። እንግዲያው አማራጭ ታሪኩ ይህን ይመስላል። በ614 ዓመተ ምህረት የአይሁድ ኃይሎች ኢየሩሳሌምን ይቆጣጠሩና ግንባታ ይጀምራሉ። ከዚያም በቀደም ሙስሊም ገዢዎች ሕንፃው ተጠብቆ ይጠናቀቃል። እንዲያውም መጀመሪያ ላይ አይሁዶች እዛው አምልኳቸውን እንዲቀጥሉ ተፈቅዶላቸው ሊሆን ይችላል። በመጨረሻም ከ691 ዓመተ ምህረት በኋላ የመጀመሪያው ታሪክ ሙሉ በሙሉ ተለውጦ አዲስ ታሪክ ይጻፍለታል። ለማጠቃለል ይህ ነዘርሄ ሰሃብ ከታሪክ ከስነ ሕንፃና ከጽሑፍ የተገኙ ተለያዩ ማስረጃዎችን አንድ ላይ በማገጣጠም የተደረሰበት ድምዳሜ ነው። እነዚህ ሁሉ ፍንጮች አንድ ላይ ሲጣመሩ ስለ አለት ጉላቱ አመጣጥ ከምናውቀው ፈጽሞ የተለየ ታሪክ ይተረኩልናል። እናም ይህን ትንታኔ የምናጠናቅቀው በአንድ ጥያቄ ነው። ታሪካዊ ትርክቶች እንዴት እንደሚፈጠሩ እና በጊዜ ሂደትስ እንዴት ሊለወጡ እንደሚችሉ እንድናስብ የሚጋብዝ ጥያቄ። ምን ያህሉ የታሪክ ክፍል በአሸናፊዎች የተጻፈ ነው?